ጎጆ ማረፊያዬ ደስ ይበለን ማርያም አንቺ ነሽ። ደስ ይበለን ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም በረከት ሁለኛ ጻዳ እመቤቴ ደስ ይበለን አመል ማለሲና የሕዝቅኤል ደጃው ደስ ይበለን የሙሴ ደመና ደስ ይበለን የተዋበች ዕንቁ ደስ ይበለን የደጎች አስመራ በማኅፀንሽ ፍሬ ደስ ይበለን ሕይወታችን በራ ደስ ይበለን በጣም ደስ ይበለን በጣም ደስ ይበለን በረከቱም በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ያነበውም የነበረ የመጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ነቢዩ ስለ ማን ነው የሚያወራው? ስለ ራሱ ነው ወይስ ስለ ሌላ? በፍጹም ልብ ብታምን ተፈቅዶልሃል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ነዋማዬ 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 መኖ ይከልአኒ ተጠምቆ መኖ ይከልአኒ ተጠምቆ እነሆ ውሃ እነሆ ውሃ እነሆ ውሃ እነሆ ውሃ ማን ከለክለኛል እንዳልጠመቅ? ማን ከለክለኛል እንዳልጠመቅ? ማን ከለክለኛል እንዳልጠመቅ? ማን ከለክለኛል እንዳልጠመቅ?